ሰላም ጤና ይስጥልኝ ውድና የተከበራችሁ የናታን ኒውስ አድማጭ ተመልካቾቻችን በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ዛሬ ላይ የተሰሙ በርከት ያሉ አዳዲስ መረጃዎችን ይዤላችሁ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። ከዛ በፊት ግን ለቻናሉ አዲስ ከሆኑ ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሉን በመደገፍ እንዲያበረታቱንና ድምጻችን ከፍ እንድናደርግ እንዲረዱን እየጠየቅን ወደ ዜናዎቻችን እናልፋለን። እድሜ ዘመኑን ለኢትዮጵያ ጉድጓድ ሲምስ የኖረው ኢትዮጵያን በስም ለመጥራት ጥዩፍ መሆኑን በአደባባይ ሲናገር ክብር የሚሰማው ኢትዮጵያዊ ለመሆን እንደራደራለን እያለ ሲናገር የከረመው አሮጊቷ ሲልም ሊያንቋሽሻትና ሊያነሳት የሚታትረው የዘረኛውና የጽንፈኛው ካምፕ ሰሞኑን ከኛ በላይ ኢትዮጵያ ላሳር አይነት ጨዋታ ጀምሯል። ኢትዮጵያዊነት ሲበርደው የሚለብሳት ሲሞቀው የሚያውልቃት ማንነቱ ያልሆነችለት በየትኛውም ዘመን በየትኛውም ክፉ ጊዜ ከጎኗ ሆኖ ሲታደጋት የኖረው ከጎሳና ከብሔር ማንነቱ በላይ ኢትዮጵያዊነትን አስቀድሞ ሲዋደቅላት የሰነበተው ዛሬም የህልውና አደጋ በገጠማት ዘመን የትኛውንም ዋጋ ከፍሎ ሊያድናት ዝግጁ የሆነው ልጇ በእነዚህ ጎጠኞችና መንደርተኞች ባንዳ የሚል ታርጋ ተለጥፎበት ስንሰማ ጊዜው የሰጠው ቅል ድንጋይ ይሰብራል የሚለውን ተረት አስታውሶናል። የኢትዮጵያዊነት ካራንት ለኪና መዛኝ እነሱ መሆናቸውን በእርግጥም ዓለም ቲያትር ናት የሚያሰኝ ነው። በቅድሚያ ግን ከአንገት በላይ ቢሆንም እንኳን ኢትዮጵያን በስም ለመጥራት አበቃችሁ፣ እንኳን በደህና መጣችሁ ለማለት እንፈልጋለን። በተረፈ በዚህ ዘመን ከግብፅ በበለጠ ለኢትዮጵያ ብሔራዊ ደህንነት ብርቱ ስጋት አብይ አህመድ ነው። ከሶማሊያ ልቆ የኢትዮጵያን ህልውና ከገደል አፋፍ ላይ ያስቀመጣት አቶ አያልቅበት አብይ አህመድ ከኤርትራ በላይ ኢትዮጵያን ሊያፈርሳት ወገቡን ታጥቆ የተነሳው ሰባተኛው ንጉሥ የሚል ቅዠት ውስጥ ገብቶ የሚዳክረው ሰውዬ ነው። ይህ ሀቅ ነው። በቁልል ውሸት የማይሸፈን በፕሮፓጋንዳ ማዕት የማይደበቅ ግዙፍ እውነት ነው። ከየትኛውም ውጫዊና ውስጣዊ ኃይል በላይ ኢትዮጵያን ሉዓላዊነት ያስደፈረው ግለሰብ በጠራው የሉዓላዊነት ቀን ድግስ ላይ አብሮ በመታየት በራሱ ኢትዮጵያን ክብር ዝቅ የሚያደርግ ብቻ ሳይሆን በክህደት ወንጀል የሚያስጠይቅም ነው። ስለዚህ ነው በሸንዲ ሰማይ ስር ብልጽግና አማራን ህዝብ ለማሰቃየት ያወጣውን የመጨፍጨፊያ አዋጅ ከአስፈጻሚዎች ተረክበነዋል። 5ኛ ክፍለ ጦር ከ94 በላይ ወራሪ ሲደመሰስና 47 በላይ ቁስለኛ የተነሳበት አውደ ውጊያ ሽንዲ 5ኛ ክፍለ ጦር የአማራ ፋኖ በጎጃም በ6ኛው ወር 6ኛው ቀን ላይ 2017 ዓ.ም ታምር ሲሰራ ውሏል። ከጠዋቱ 12 ሰዓት ተኩል ጀምሮ እስከ ቀኑ 9 ሰዓት ድረስ የቆየ መደበኛ ውጊያ ተደርጓል። በዚያ አውደ ውጊያ ከ94 በላይ የአብይ አህመድ ሰራዊት ተደምስሷል። ከ47 በላይ ቁስለኛ ታቅፏል። ለጊዜው በቁጥር ያልታወቀ የነፍስ ወከፍ መሳሪያ መማረክ የተቻለበት ውጊያ ተደርጓል። ከክፍለ ጦሩ ጠበብቶች ወታደራዊ ሳይንሱን በቅጡ የተገበሩት በ5ኛ ክፍለ ጦር ቀጠና ውስጥ ያሉት ብርጌዶች ማለትም የወንበርማ ብርጌድ፣ የደጃች አስቦ ብሬ ዳሞት ብርጌድ፣ የጓጉሳ ብርጌድ፣ የወርቅ አባይ ብርጌድ እንዲሁም በፋኖ ሀብታም የሚመሩት የወለጋ ፋኖዎች ድንቅ ቅንጅት በተግባር የታየበት የአያቶቻችን የጀግንነት የመንፈስ ውርስ የሚሰባበሩበት ምሽጎች በሚወረወሩበት ቦምቦች የሚሻለለሉ ሽለላዎች ከነሙሉ አካሉ እንደ ሐውልት ቆሞ የተመለከትንበት የተደመሰሱ የቆሰሉ የጠላት ኃይል አመራሮችና አባላት የሲቃ ድምፅ የሰማንበት ጥቂት የወገን አባላት በጠላት አናት ላይ እሳት እያዘነቡ የአማራይቱ ልጅ እያሉ እየፎከሩ ጀብድ የሰሩበት ሰማዩ ምድሩም አፍ አውጥተው የተናገሩለት በትናንትናው ዕለት የተደረገው የሸንዲ ወንበርማ ድንቅ ኦፕሬሽን በወገን የበላይነት ተጠናቋል። ይህንን ይመስል ነበር። ወደ ቀጣዩ ዜና አልፋለሁ። አኩሪ ገድል የተፈጸመበት በወሎ ግንባር ባለፉት 24 ሰዓታት ከባድ ጦርነት ተካሂዷል። ከሶስቱም ዞኖች ማለትም ከሸዋ ግምራም ሰሜንና ደቡብ ወሎ ዞኖች የተውጣጣ ጠላት አልበቃ ብሎት ይልማ መርዳሳ ጭምር በሰማይ ቢሞክርም የአማራ ፋኖ በወሎ ወይም ቤተ አማራ የሰሜን ምስራቅ እዝ 2 ኮሮችን ሰራዊት በመመከት ሐይቅ ከተማ አቅራቢያ ድረስ በደቡብ ወሎ ዞን ተቆጣጥሯል። እጅግ ከባድ ጦርነት ነው ትናንት ሲካሄድ የዋለው። የዋርካው ልጆች ሰሞኑን አክቲቭ ጦርነት ላይ ናቸው። በመሀል ሳይንት ወረዳ ግንባር ጭምር ከትናንት በስቲያ አትርኖስ ብርጌድ ከ30 ያላነሰ ጠላት ተመቶ 10 ወዲያውም ሞቷል።
ሳይንት ውስጥ በጠላት ምክትል የሻለቃ አዛዥ እና 2 የሻምበል መሪዎችን ተነጥቀዋል። ትናንት አማራ ሳይንትን ወረዳ ውስጥ አጼ ይኩኖ አምላክ ብርጌድ ተሽከርካሪ ማርኳል። የተወሰኑ ባለሽርጡ ክፍለ ጦርና ራሳሊ ክፍለ ጦሮች አሃዶች በጋራ ሆኖ በቦክስ ከከተማ ተቆጣጥረው 28 ጠላት በጥይት አበጥረው በድል ሲወፍቁና በሌላ በኩል ደግሞ ያንበሰሉ ኃይል ወደ ሐይቅ ተጠግቶ ታንክ ጭምር በጠላት ሲገትት ውሏል። በተለይ የአምባሰል ግንባር እጅግ ከባድ ጦርነት ትናንት ተካሂዷል። ለዚህ ጦርነት ከወልዲያ አቅጣጫ በርካታ ኃይል ነው ተጭኖ የመጣው። የጀነራሉ አሰፋ ቸኮሊት ሰሜን ምስራቅ እዝ ከያለበት ጉድጓድ ወጥቶ ወደ ደቡብ ወሎ ዘምቷል። ደቡብ ወሎ ውስጥ ዋርካው ምሬ ወዳጆ አለ በሚል ግምት በመሃሉ የደቡብ ወሎ ክፍል የድሮን አሰሳም ሲያደርግ ውሏል። ሞታይ ፈሮቹ ያሳምነው ወንድሞች የአሰፋ ቸኮልና ዘውዱ ሰጥ አርጌን ግሪሳ አባራይተውታል። ጠላት የፋኖዎች የጦር ሰፈር ነው ያለውን በግሸን አቅራቢያ የሚገኘውን ከተለያየን ወንዝን በከባድ መሳሪያ ሲደበድብን ነው የዋለው። በአሃዝ ለመግለጽ ባይቻልም ከአንድ ሬጅመንት የማያንስ ጠላት ከጥቅም ውጭ ሆኗል። ደስ የሚል ዜና ነው የሰማነው። በመጨረሻም አገዛዙ በፋኖ ላይ ሁሉንም አቅሞች ያካተተ ዘመቻ ለመክፈት አቅጣጫ አስቀምጧል። በ6 ወራት ለሁለተኛ ጊዜ እየተደረገ ባለው ግምገማ የአማራ ተወላጅ መኮንኖችና ወታደሮች ከሰራዊቱ እየወጡ ፋኖን እየተቀላቀሉ ስለመሆኑ ተገልጧል። በአብይ አህመድ ሰበብነትና በ6 ወራት ለሁለተኛ ጊዜ እየተደረገ ያለው ወታደራዊ ግምገማ የተመረጡ የኮር አዛዦች፣ የእዝዞች፣ የመምሪያ የዳይሬክተሮትና ኃላፊዎች እንዲሁም የምድር ኃይልና አየር ኃይል አዛዦች ኃላፊዎች የተገኙበት ነው። ተሳታፊዎችም በጥንቃቄ የተመረጡ ስለመሆናቸው የወታደራዊ ምንጫችን መረጃ ያሳያል። የኤቢሲ ወታደራዊ ምንጮች ባደረሱን መረጃ መሰረት አገዛዙ በጀመረ የ6 ወራት ግምገማ በዋናነት ከፋኖ ጋር የሚደረገው ውጊያ ሁሉንም አቅሞች ተጠቅሞ መውጋት እንደሚገባ አስቀምጧል።